የለም ግን እናንተ ጓደኛሞች መሆን አንችልም። ለምን ሲባል? ስለማልፈልግ። ምን ሆነሻል? ቅድም ጓደኛሞች ሆነን አልነበር እንዴ? በዚህ ቅጽበት ምን ተፈጠረ? አቤል ድጋሚ እንዳትከተለኝ። ሀሴት አልጨረስንም። ሀሴት ምን ሆና ነው? እዚህ ሰፈር አዲስ ገባ የተባለው ቀይ ነው እንዴ? የቷ ይቺ ልጅ? ኧረ እኔ እንጃ፣ ያለ ዛሬ ማለየዋት። ላውራት እንዴ? አንተ ያማል እንዴ? አረፈት አንተ ልጅ። ምን ችግር አለው? ምን አለበት ጓደኛ ብናረጋት? እንደውም መጣ። አንተ አቤት ሄለኛ አይደለም ያስገድለናል አንድ ቀን። እናት ሃይ። ሰላም። መታወቅ ይቻላል? እሺ። አቤል እባላለሁ። ሀሴት። ደስ የሚል ስም አለሽ። አመሰግናለሁ። በነገራችን ላይ ስለተዋወቅን ደስ ብሎኛል። እኔም ደስ ብሎኛል። ለሰፈሩ አዲስ ነሽ መሰለኝ አይደል? አዎ። አቤል ከማን ጋር ነው የሚያወራው? እኔ እንጃ፣ ከአዲስ ልጅ ጋር መሰለኝ። ስለምንድን ነው የሚያወሩት? ስለ ስነ ተዋልዶ። ምን ብቻሽ ነሽ አይደል? ዝም ብዬ ነው የተቀመጥኩት። ልሸኝሽ? አስፈላጊ አይደለም። አመሰግናለሁ። ተመስገን። ተመስገን። እሺ አንተ ጉደኛ፣ ጭራሽ ገተራ ሄደች አይደል? አታምርም? በጣም ምን ይመስላል? በእናትህ ና ወደዛ እንሂድ። ና እንሂድ። እኔ ግን በጣም ግርም የሚለኝ ማለት ነው ይሄ በፊት ሂሳብ አስተማሪያችን ኤክስ እሱ ፈልጉ ያላገኛትን ኤክስ ከየት እንዳመጣለት ነው ፈልጉ የሚለው። የሚገርማችሁ እስካሁን ድረስ አልተገኘችም እራሱ ይባላል። እኔ ግን በቃ አንዱ ማጅራቷን መጥቶ ሰው የማያገኝበት ቦታ ጥሏት ይሆናል እንጂ ያለ ምክንያትማ ደብዘው አልጠፋም። ደብሊው መላምት እንደውም ይቺ ለጭጮ ብራዘር ሰሞኑን ኤክስን እየፈለገ የተንከራተተ ነው እነግረዋልና ይገላገላል። ኧረ ጀማው ኤክስ እቺ ልጅ ግን ፈልገው እንዴ የምትመላለስ። አሁን ደግሞ እንዴት አባቷን ያማረባት በእናት። አራቢ በእናት ቅድም የለበሰችው ልብስ አይደል? ምን ተቀየረ? ጫማ ራሱ እኮ አልቀየረኝ። የፈለገ ነገር ቢሆንስ እንዴት አንድ ሰው ተመሳሳይ ልብስ በአንድ ቀን ለብሶ እንደዚህ ያምርበታል? አንተ ልጅ ግን የምርህ ነው? ቆይ እንደውም ሂጂ ላውራት። አረ እኔ የምልሽ ግን ማይኮ ይሄ ልጅ ግን ጤነኛ ነው? ምን አባክና የራሱን ጠይቋ። አንቺ ራሱ ሰሞኑን በጣም ነው ያሳያችሁ። አረ ጠብቂኝ። ምንድነው የጠፋብሽ ቃል እንደዚህ ሰፈር? ተመልሼ ጓደኛዬ ጋር እየወጣሁ ነው። ይሁንልሽ። እና እንዴት ነው ሰፈሩን ለመድሽው? አይ ቆንጆ ነው፣ ምንም አይልም። እኔ የምለው ጓደኛሽ እዚህ ሰፈር አይደለችም እንዴ? አዎ። እንዴ አቤል፣ አሁንም ምን አባቷ ነው የምትለው? ከዚህ ልጅ ጋር ግን ምንም ሁኔታው አላማረኝም። የምጓጓለት የፍቅር መንገድ መቀስ እንድትሆንብኝ አልፈልግም እኮ። እና ሰፈር ላይ ብቻሽን ከምትሆኚ ለምን እኔ ጓደኛሽ አልሆንም? ምን አለበት? እሺ በቃ በጣም ጎበስ። በቃ እዚህ ሰፈር ስፔሻል እርጥብ አለ። ስትመለስ እሱን እየጋበዝኩ ሾክ እናደርጋለን። እሺ አንቺ ውሻ፣ አንቺ ቆሻሻ ውሻ። እኔ እኔ ምን አስመሳይናት? ይቅርታ፣ ሰው ተሳስታችኋል መሰለኝ። ዝጊ። ይኸውልሽ ትሰሚኛለሽ፣ አቤል በጣም ነው የምወደው ፍቅረኛዬ። ከሱ ጋር እንዳላይሽ። እንዴ አልገባኝም። እንግዲህ የነገርኩሽን ስሚ። አይ የምትይ ከሆነ ግን እማረቅሽን አውቃለሁ። ጓደኛዬ። እንዴ ጓደኛዬ፣ እባክህ ልቀቀኝ። ምን ነው የተፈጠረ ነገር አለ እንዴ? የለም ግን እናንተ ጓደኛሞች መሆን አንችልም። ለምን ሲባል? ስለማልፈልግ። ምን ሆነሻል? ቅድም ጓደኛሞች ሆነን አልነበር እንዴ? በዚህ ቅጽበት ምን ተፈጠረ? አቤል ድጋሚ እንዳትከተለኝ። ሀሴት አልጨረስንም። ሀሴት ምን ሆና ነው? የሳቡ አቤል ድጋሚ እንዳትከተለኝ። ምን እንዳረኳት እንኳን ሳላቅ እኮ ነው በቅጽበት የተቀየረችው። እሺ አሁን ምን አድርጉ ነው የምትለን? ቃል አቤት። ጓደኛችሁ እኮ ነው ጭንቀት ያስጨንቃችሁ። ቆይ አንተ በዚህ ልክ የተጨነቀው ለምንድን? እሱን አላውቅም። መቼስ በሁለት ቀን ፍቅር ይዞኛል አትልኝም አይደል? እባክህ እንደዛ አይደለም። እሺ እና ለምንድን ነው? ሁኔታዋ ግራ አጋብቶኝ ነው። እሺ እንደዛ ከሆነ ለምን ረጋ ብላ አታወራ? በጣም ጥሩ ሐሳብ መጣ። ኧረ ስንት አይነት አለሌ ያለ። አቤት። ሐሴት በእግዚአብሔር ይቅርታ አድርጊልኝ። ለምንድን ነው ይቅርታ የምትለኝ? ካጠፋው ብዬ ነው። አላጠፋውም። ያለ ምክንያትማ ፊት እንደማንሽኝ ያውቃለሁ። ይኸውልህ አቤል፣ እኔ ከሰው ጋር መጋጨት አልፈልግም። ጸበኛ መስየሽ ከሆነ ተሳስተሻል። እንደዛ አይደለም። እና እሺ ቆይ ለምንድን ነው? በቃ ነገርኩህ፣ ከቻልክ ራቀኝ። እሱም ማድረግ አልችልም።
ለምን? ምክንያቱም ማሴት ነው አንቺን ወይ አብዲ ለምን ልታዘዝ? ከጓደኛዬ አቤል ጋር ያወራንበት ነገር ሁሉ ሳያደር ከፊት ለፊት አንድ የውበት ማዕበል እንደ ፈተና ሆኖ ተጋረጠ። በሰላም ነው? ምኑ ፍጻሜው ነው? እዛዜው ማለት እንዴ የጫት መጋኛ እንዳገኘው እብድ ፍዝዝ ስትል ነው? አዲስ ስለሆንሽብኝ ነው። አብዴ የለም እንዴ? አብዲ የለም። እኔ ግን አለው። ምን ልታዘዝ? ምሪንዳና ዳቦ ስጪኝ። ምን ያህል ልስጦት? ክብርነቷ አክብሮቱ ይቆየኝና 4 ዳቦና ትልቁን ምሪንዳ ስጪኝ። ለቤተ ክርስቲያን ያስተማረችውን አክብሮትማ አትስጡኝ አይባልም። ለቤተ ክርስቲያኑ ከኔ በላይ አትቀርቢ። አሁን አሽሙሩን ትተሽ ጠየቅኩሽን ስጪኝ። ይቅርታ ዳቦ የለም። ምሪንዳውን ግን ላምጣለክ። ይሄ ስንት ነው? ከቤተ ክርስቲያን አይደል የምትመጣው? በረከቱ ለኔ ድረስብኝ፣ እኔ እከፍላለሁ። አስፈላጊ አይደለም። ሲጋበዙም ቢማለት ደንብ ባይሆንም እሷ ፊት ምናቅ ስላልፈልጉ ከኪሴ 200 ብር አውጥቼ ሰጠኋትና ብሬንዴን ይዤ ሄድኩ። እንግዳ እኮ ነኝ። ቢያንስ አንተዋወቅ። መተዋወቃችን አስፈላጊ ነገር ነው። አሁን እንግዳ መቀበል ባህላችን አይደል እንዴ? እሺ ተዋውቀንስ ሀገር ታስጎበኘኛለህ? ንግግሯና የዋህነቷ ገርሞኝ ትክ ብዬ ያስጀምር። ደግሞ ወላሂ ታስታውቃለህ። አፊንቺ ልብ ሆና። እሱን እንዴት አወቅሽ? ስሜት ከፊት እንጂ ከልብ አይታይማ። ኢዩኤል እባላለሁ። አይሻ ተዋው። እንዴት አደርክ? ደህና አልሐምዱሊላህ። እንዴት አደርሽ? እግዚአብሔር ይመስገን። ሰግዳ ከጨረስኩ በኋላ ቤተክርስቲያኑ ጋር እንገናኝ። እሺ እመጣለሁ። እቺ ቆንጆ አብሮ አደግ ፍቅረኛ ነች። ክርስቲያን ናት። ፈራዝ ጋቢር ያላት ክርስቲያን። እኔ ደግሞ ሙስሊም ነኝ። ለአንድ አላህ ብቻ የምገዛ። እምነቴን ታከብራለች፣ እምነቷንም አከብርላታለሁ። በሁለታችንም እምነት እኮ ጓደኛ ወይም ፍቅረኛ ሆኖ መቆየት አይቻልም። እና ሁለታችንም ለቤተሰቦቻችን ተናግረን ኒካ ልሰርልሽ። እሺ እህቴ ያገባ ነው። ምን ማለት ነው? ሳላየው ሳታስታውቂ እንዲሁ ከመሬት ተነስቶ ላገባ ነው ማለት? ታውቂዋለሽ እኮ ልቤ ነው እንዴ? ልቤ ነው። ታዲያ እኮ እሱ ሙስሊም ነው። እሱን እንጂ ሃይማኖቱን አላገባው። ስሜታዊ አትሁኝ እንጂ እህቴ፣ ግን በደንብ አስቢበት። እሺ አሁን ፎጣ ቀይሪኝ። ምን አሉ? አይሆንም ተባልኩኝ። አንቺስ? እኔ ጋር ግን የሚሆን አይመስለኝም። ይኸውልሽ ሰሊና፣ ሁለታችንም ልጅነትና ፍቅር አይናችንን ጋርዶት እማንጨርሰው ችግር ውስጥ ነው የገባነው። እንዴ ለምን? ቆይ አሁን ተጋባን እንበል። አንቺ ሌላ ሃይማኖት፣ እኔም ሌላ ሃይማኖት። የምንወልደው ልጅ ምን ሊሆን ነው? ወደ ክርስትና ከመጣ እስልምናን ባለመቀበሉ የኔ ልብ ይሰበራል። ወደ እስልምና ከመጣ ደግሞ የአንቺ ልብ ይሰበራል። ስለዚህ በእኔም ባንቺም አይፈረድም። ደግሞ እኮ የተለያየ ሃይማኖት ሆኖ መጋባት በእኔና አንተ አልተጀመረም እኮ። እንደዛማ አይሆንም። ይቅርታ ሰሊና፣ ፍቅር በልዩነት አይጸናም። ዜድን አግኝታት ነበር? ቅድማው ምን ነው? ይሄን ደብዳቤ ጽፋ የት እንደሄደች እንጃ። ምንድን ነው የሚለው? ቤተሰቦች ለሁሉም ነገር ይቅርታ፣ እዚህ በኋላ ደግመን አንገናኝ። ምን ለማለት ፈልጋ ነው? ምንድን ነው እንደዚህ አቻኩለሽ የጠራሽ? ሰላም አትለኝ? እሺ ምንድን ነው? የኔ ፍቅር ሳላረግዝ አልቀርም። ምን? አርግዣለሁ። ቀልደኛ። መጀመሪያ ትጠነቀቂም ነበር ማለት ያ ሁሉ ቃል የገባህልኝ ነገርስ? ሆይ በየራስሽ ጉዳይ ትታኝ ልትሄድ ባልሆነ። አይ እዚህ ቁጭ ብዬ ካንቺ ጋር ልጃጃል። ቀልደኛ። የኔ ፍቅር አንተን አጥቼ መኖር አልችልም። አልፈልግሽም ብትለኝ እዚሁ ነው ራሴን ማጠፋ። ራሷን ልታጠፋ ነው። ምን? የት?